ቅዱስ ላሊበላ። ቅዱስ ላሊበላ ከአባቱ ዣን ስዩምና ከእናቱ ኪር ወርና በታኅሳስ 29 በ1101 ዓ.ም በላስታ ቡግና ወረዳ ልዩ ስሟ ሮሃ በተባለች ስፍራ ተወለደ። አባቱ በላስታ አውራጃ የቡግናው ገዢ ነበረ። እናቱ ደግሞ አገልጋይ ነበረች። የልደቱን ነገር አስቀድሞ ቅዱስ ሚካኤል ለእናቱ ነግሯት ነበረ። ቅዱስ ላሊበላ በተወለደ ጊዜ ብዙ ነጫጭ ንቦች መጥተው በሰውነቱ ላይ አርፈው እንደ ማር እየላሱት ስለታዩ እናቱ ልጄን ንብ ዘበኛ ሆኖ ይጠብቅልኛል ስትል ስሙን ላል ይበላል ብለዋለች። ላል በአገወኛ ንብ ማለት ነው። በጊዜ ብዛት በተለምዶ ነው ላሊበላ ተብሎ መጠራት የተጀመረው። ንቦቹ ግን ሥጋዊ ንቦች ሳይሆኑ በንብ የተመሰሉ መላእክት ናቸው። ንጉሥ መሆኑን እያመለከቱ ሃይማኖትና ምግባር ማር ከእርሱ እንደሚቀዳ ለማመልከት በንብ ሰራዊት ተመስለው ሰውነቱን ላሱት። እንደ ዮሐንስና እንደ ኤርምያስም በእናቱ ማፀን ሳለነው መንፈስ ቅዱስ የሞላበት። ወላጆቹም እግዚአብሔርን በመፍራትና በበጎ ምግባር አሳደጉት። ቅዱስ ላሊበላም ካደገ በኋላ ስለ ቅስናውና ስለ ንግሥናው ትንቢት እየተነገረ ስለነበረ ወንድሙ ቀናበት። በዚህም የተነሳ ላሊበላ ሀገሩን ለቆ ወደ ኢየሩሳሌም አቀና። በዚያም ለብዙ ዓመታት ቆየ። ቅዱስ ላሊበላም ከስደት እንደተመለሰ ወንድሙ መልእክተኞችን ልኮ ካስመጣው በኋላ ምክንያት አድርጎ ከ3 እስከ 7 ሰዓታት ያህል እንዲገረፍ አደረገ። ነገር ግን የእግዚአብሔር መልአክ ከግርፋቱ ሰውሮት ስለነበረ ምንም ጉዳት አልደረሰበትም። ወንድሙም ከፊቱ ባቆመው ጊዜ ይህን ታምር አይቶ ከመኳንንቶቹ ጋር አደነቀ። ይቅርታ እንዲያደርግለትም ቅዱስ ላሊበላን ጠይቆት ዕርቅ ሆነ። ከዚህ በኋላ መስቀለ ክብራን አገባ። በ1156 ዓ.ም ገብረ መስቀል ተብሎ ነገሰ። በዘመነ መንግሥቱም ዘወትር ለድሆችና ለምስኪኖች እንዲሁም ለችግረኞች መጸውት ነበረ። በአንድ ወቅትም የእግዚአብሔር መልአክ ተገልጦለት ወደ ሰማያት አወጣው። 10ሩን አብያተ ክርስቲያናትንም እንዴት መስራት እንደሚችል አሳየው። ወደ ምድር ተመልሶ መንፈስ ቅዱስ እንዳረቀቀው በአስደናቂ ጥበብ አብያተ ክርስቲያናቱን አነጻቸው። ፍልፍል አብያተ ክርስቲያናቱ በ3 መደብ የተከፋፈሉ ናቸው። ሁሉም የመሬት ውስጥ ለውስጥ መተላለፊያም አላቸው። በመጀመሪያው መደብ ውስጥ ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎለጎታና ቤተ ሚካኤል ሲገኙ በሁለተኛው መደብ ውስጥ ደግሞ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ሊባኖስ እና ቤተ ገብርኤል ይገኛሉ። በሦስተኛው መደብ ውስጥ የሚገኘው ቤተ ጊዮርጊስ ነው። ቤተ ጊዮርጊስ ከሁሉም አብያተ ክርስቲያናት በስተመጨረሻ የተሠራና እጅግ ያማረ በኪነ ሕንፃ ውበቱም ከሁሉም የላቀ ነው። ይህም የአብያተ ክርስቲያናቱ ሰሪዎች በሥራቸው ከጊዜ ወደ ጊዜ እየተራቀቁ የመምጣታቸው ምስክር ነው። አብዛኛውን ጊዜም የላሊበላ አብያተ ክርስቲያናት ሲወሱ የሚታየው ምስል የዚሁ የቤተ ጊዮርጊስ ምስል ነው። ገድለ ላሊበላ እንደሚያስረዳው የፍልፍል አብያተ ክርስቲያናቱ ሥራ የተጀመረው በላሊበላ በ10ኛው ንግሥ ዘመኑ ነው። ሥራውን ለማጠናቀቅም 23 ዓመት ፈጅቷል። አብያተ ክርስቲያናቱን አንጾ ከጨረሰ በኋላ መንግሥቱን ለወንድሙ አወረሰው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አላፋት ሰራዊቶቹ ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው፣ ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃሌ እነግርሃለሁ። ማደሪያ በክብር ሁሉ ከከበሩ 12ቱ ሐዋርያቶቼ ጋር ይሁን። በጸሎትና በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሁንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርን የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትን እያጠጣ መታሰቢያህን ለሚያደርግ እኔ የተሰወረ መና መግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋ ያቆርበዋለሁ። በአማላጅነትም እየታመነ የገድልህንና የቃል ኪዳንህን መጽሐፍ የሚጽፈውን ያንተ ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ። በፍጹም ልቡ ለሚያምን ይህን የማይታበል ቃል የተናገርሁ የሕያው እግዚአብሔር ልጅ ኢየሱስ ነኝ።
ቅዱስ ላሊበላም ይህንን ቃል ኪዳን በተሰጠው ጊዜ ጌታችን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ከሰጠው በኋላ በክብር በምስጋና ወደ ሰማይ አረገ። ቤተ መቅደሶችን ሰርቶ ከጨረሰ በኋላ ጌታችን የሰጠው ቃል ኪዳን ቅዱስ ላሊበላ ጌታችን ባሳየውና ባዘዘው መሠረት አብያተ ክርስቲያናቱን አንጾ ከጨረሰ በኋላ በቀኝና በግራ 10 ኪሎ የሚመዝን የዓለት ድንጋይ ተሸክሞ ለ7 ዓመት ሲጾም ሲጸልይ ከኖረ በኋላ ጌታችን ተገልጦለት በፊት የገባለትን ቃል ኪዳን በዚህ ጊዜ በድጋሚ አረጋግጦለታል። ከዚህም በተጨማሪ ወደ ደጅህ የመጡትን ሁሉ አስራት ይሁኑልህ፣ አንተ ከገባህበት ይግቡ፣ አንተም ከ12ቱ ሐዋርያት ጋር በፍርድ ቀን 13ኛ አደርግሃለሁ፣ ያነጽካቸው ቤተ መቅደሶች የተሳለሙትን ኢየሩሳሌምን እንደተሳለመ አድርግለታለሁ፣ መታሰቢያን ያደረገውን ገድልህን የጻፈውን ያጻፈውን በዚህ ቦታ ላይ መጥቶ አማልደኝ ያለውን በአማላጅነትህ የተማጸነውን ሁሉ እስከ 15 ትውልድ ምሬልሃለሁ ብሎ የመጨረሻውን ቃል ኪዳን ሰጥቶታል። ቅዱስ ላሊበላ ከዚህ በኋላ ጥቂት ታሞ በሰላም አረፈ። የብርሃን መላእክትም ነፍሱን ተቀብለው የዘላለም ሕይወት ማደሪያ ወደ ሆነው ማረፊያው ገነት አስገቡት። እግዚአብሔር አምላክ በቅዱስ ላሊበላ ጸሎት ነፍሳችን ይማርልን፣ አሜን። ምንጭ ገድለ ላሊበላና መጽሐፈ ስንክሳር ዘወርኃ ሰኔ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር